ከባለቤቴ ጋር ትዳር ከመሰረትን 21 ዓመት ሞላን። ባለቤቴ አንድ ራሴ እንድፈትሽበት ያደረገኝን ጥያቄ ያቀረበችልኝ 21 ዓመት ካንተ ጋር ስኖር አንድም ቀን ከእናትህ ጋር ለመዝናናት ስትወጣ አይቼህ አላውቅም። ዛሬ ማታ እናትህን ራት ምሽት ጋብዛትና አዝናናት አለችኝ። ውዷ ባለቤቴ ባቀረበችልኝ ሐሳብ ከመገረም በላይ መሰጠኝ። ተስማማሁኝ። እናም ወደ እናቴ ጋር ደወልኩላት። ማሚ ዛሬ ካንቺ ጋር ሽርሽር መውጣት ፈልጋለሁ አልኳት። በጣም ደስ አላት። ተስማማች። ወደ ማታ ተዘጋጅተሽ ጠብቂኝ አልኳት። በቀጠሮዬ ሰዓት ወደ እናቴ ጋር ሄድኩኝ። እናቴ በረንዳው ላይ ቆማ እየጠበቀችኝ ነበር። እናቴ ሁለመናዋ ተቀያይሯል። እርጅና ተጫጭኗታል። ሰላምታ ከተለዋወጥን በኋላ ወደ መኪና ያስገብቻት ጉዞ ጀመርን። እናቴ በጣም ደስታ ይነበብባታል። ልጄ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመድ አዝማዶቼ በሙሉ ተናግሬያለሁ አለችኝ። ወደ ሆቴል ይዣት ሄድኩኝ። አስተናጋጁ የምግብ ዝርዝር ወረቀት የያዘ ሜኑ ሰጠን። ማሚ ምረጪ አልኳት። ፈገግ አለች። ከእርጅና የተነሳ ማየት እንደማትችል ተረዳው። ላምብብልሽ አልኳት። ልጅ እያለ ሆቴል ቤት ገብተን ለምግብ ልንመገብ ስንል የምግብ ዝርዝር አነብል ነበር። አሁን እዳህን ክፈል ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞተው አባቴ ገዛላት የመጨረሻ ልብሷ እንደነበር አስታወስኩ። ምግቡ ቀርቦ እናቴ ከደስታ የተነሳ ምንም እየበላች አልነበረም። ከእናቴ ጋር ተዝናንተን ስናበቃ የምሽት እንዲደገም ፈልጌ እማ መቼ ተመልሼ ልምጣና ልውሰድሽ አልኳት። እንደዚህ ቀና፣ ነገር ግን እኔ የምጋብዝ ከተስማማህና አለችኝ። ፈገግ አልኩኝ። አብሽር ትጋብዥኛለሽ አልኳትና ተለያየን። በመሃል እናቴ ታመመች። ከህመሟ ድናልኝ አብሬያት የማሳልፍበት ምሽት ናፈቀኝ። ነገር ግን ከእናቴ ጋር ዳግም አልወጣንም። እናቴ ወደማይቀረው የሞት ጉዞ ተጓዘች። በጣም አዘኑ፣ አለቀሱ። ከእናቴ ጋር ቀጠሮ ይዘን በነበርንበት ቀን አመሻሹ ላይ ከአንድ ታዋቂ ሆቴል ተደወለልኝ። ዛሬ እራት ከባለቤቴ ጋር በነፃ ተጋብዛችኋል የሚል ነበር። ግራ ተጋባው። ማን ነው? እንዴት? ለማንኛውም እሺ እንመጣለን ብዬ ስልኩን ዘግቼ ምሽት ላይ ከባለቤቴ ጋር ሄድኩኝ። ግብዣው ከደብዳቤ ጋር ቀረበልን። ደብዳቤውን ከፈትኩት። እንዲህ ይላል። ልጄ ሰላም ላንተ ይሁን። የእራቱን ግብዣ ስንቀጣጠር መገኘት እንደማልችል አውቅ ነበር። የሞት ቀጠሮዬ እየተቃረበ እንደነበር ነፍሴ ይነግረኝ ነበር። ልጄ ይሄው በቃሌ መሰረት ጋብዣለሁ። በእኔ ፈንታ ውዷ ባለቤት አብራህ እንድትሆን ፈቅጃለሁ ይላል። ሳይታወቀኝ እንባዬ ወረደ። አለቀስኩ። 21 ዓመት ሙሉ የዘነጋሁትን ውድ ዕቃ አሁን ነው ማጣቴን ያወቅኩት። ስንቶቻችን ይሆን ካገባን በኋላ እናቶቻችንን የምናስታውሳቸው? መልሱን ለእናንተ ትቻለሁ። ልጅ ቢኒ ቢልጮን ፎሎ ማድረጋችሁ እንዳትረሱ። መልካም ቆይታ።